ዛሬ ታኅሳስ 21 ቀን በጎችን እንደ ዘመናችን እረኞች ስጋቸውን ሊበላ ሽጦ ወይም ለሚበሏቸው ሰዎች ሽጦ ሊጠቀምባቸው ሳይሆን በጎቹን ምዕመናንን ስለ መልካምነቱ ከእናታቸው ማህፀን ጀምሮ የሚጠብቃቸው ከተወለዱም በኋላ ከ40ና ከ80 ቀናቸው ጀምሮ የራሱን ስጋ እያበላ የራሱን ደም እያጠጣ የሚያሳድጋቸው በመልካም መስክ የሚያሰማራቸው ወደ ዕረፍት ውሃ የሚመራቸው በኋላም በቀኙ የሚያስቀምጣቸው ኖላዊ ኄር መልካሙ እረኛ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መዝሙረኛው ቅዱስ ዳዊት በመዝሙሩ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ ብሎ እንደተማጸነው በበግ እረኛ አምሳል የተገለጠበት ኖላዊ ኄር ወይም መልካሙ እረኛ ተብሎ በቤተ ክርስቲያናችን የተሰየመው ቅዱስ ሳምንት የሚጀመርበት ቀን ነው። ጌታችን ለምን በበግ እረኛ አምሳል ተገለጠ ቢሉ አንደኛ 99ኙን ነገደ መላእክትን ትቶ እኛን የጠፋነውን አንዱን የአዳምን ነገድ ሊፈልግ እንደመጣ ለማጠየቅ፣ ሁለተኛም የእስራኤል እረኛ ከፊት ከፊት እየሄደ በጎቹን እንደሚመራቸውና እነርሱም እንደሚከተሉት ራሱ ጾሞ ጸልዮ ጹሙ ጸልዩ ማለቱን፣ ራሱ መከራን ተቀብሎ ሞቶ በዚህ ዓለም እስከ ሞት ድረስ ታምናችሁ መከራን ተቀበሉ ማለቱንና ለሁሉም ነገር አብነታችን መሆኑን ለማጠየቅ፣ ሶስተኛም የፈርዖን ልጅ የተባለ ክንደ ብርቱ ሰው ሙሴ ከቤተ መንግስት ወጥቶ ለ40 ዓመታት በሲና በረሃ የበጎች እረኛ ሆኖ ከኖረ በኋላ ወደ ግብጽ ወርዶ በጎቹን በጠበቀባት በትር ባህርን እየከፈለ ከአለት ውሃን እያፈለቀና ብዙ ተአምራትን እያደረገ ሕዝበ እስራኤልን ወደ ምድረ ርስት መልሶ እንዳስገባቸው ጌታችንም በትህትና ከሰማያት ወርዶ የሰውን ሥጋ ለብሶ በበትረ ሙሴ በተመሰለ መስቀሉ መከራን ተቀብሎ አዳምን ከነልጆቹ ወደ ገነት እንዳስገባቸው ለማጠየቅ ነው። ዋጋ የከፈለልን እስከ ሞት ድረስ የወደደን የማይጥለን የማይተወን ኖላዊ ኄር መልካሙ እረኛ ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እኛንም በግራው የምንቆም ፍየሎች ሳይሆን በቀኙ የምንቆም በጎች ለመሆን ያብቃን። ይቆየን።